ከሮማውያን እና ከግሪኮች ከረጅም ጊዜ በፊት በታሪክ ውስጥ እጅግ በጣም ኃይለኛ ከሆኑት ስልጣኔዎች አንዱ በአፍሪካ ቀንድ በጥንቷ ኢትዮጵያ ውስጥ ታየ። ታዋቂ ነገሥታት ያሏት ምድር፣ ግዙፍ ሐውልቶች ያሏት እና እጅግ ሀብታም የሆነች መንግሥትም ነበረች። ግን ይህ ኢምፓየር ወደ ሥልጣን የመጣው እንዴት ነው? እና ለምን በጥንቱ ዓለም ሁሉ የተፈራ እና የተከበረ ሆነ? ዛሬ ኢትዮጵያ ከትንሽ መንግሥትነት ወደ ኃያል ግዛት፣ ለዘመናት ንግድን፣ ሃይማኖትን እና ጦርነትን ሲቆጣጠር የነበረውን የተረሳ ታሪክ እናጋራችኋለን። የቀዳማዊት ኢትዮጵያ መነሻ ታሪኩ የሚጀምረው በ1000 ዓመተ ምህረት አካባቢ ሲሆን ዛሬ ኢትዮጵያና ኤርትራ እየተባለ በሚጠራው አካባቢ ነው። እዚህ ላይ የመጀመሪያው ትልቅ ሥልጣኔ በግብርና እና በንግድ የበለጸገው የዲምት መንግሥት ነበር። ነገር ግን እውነተኛው የሥልጣን መውጣት የመጣው ከአክሱሚት ኢምፓየር ጋር ነው። በአንደኛው ክፍለ ዘመን አካባቢ ነበር። አክሱም በአፍሪካ በአረቢያ እና በሜዲትራንያን ባህር መካከል ፍጹም ለንግድና ለግንኙነት ስትራቴጂክ የሆነች ቦታ ነበረች። ይህም የንግድ ሌላ ኃያል አድርጓታል። ወርቅ፣ የዝሆን ጥርስ፣ ብዙ ቦታ የማይገኙ እንግዳ የሆኑ እንስሳትና ባሮች በአክሱም ወደቦች በኩል ያልፉ ነበር። ነገር ግን የነሱ በጣም ጠቃሚ ንግድ፣ ዕጣንና ከርቤ፣ ከፍተኛ ፍላጎት ያላቸው የቅንጦት ዕቃዎች ነበሩ። በመላው ሮም፣ ፋርስና ህንድ ብዙ የንግድ ሸሪኮች ነበራቸው። የአክሱም ወርቃማ ዘመን ከፍተኛ ደረጃ ላይ ሲደርስ አክሱም በዓለም ላይ ካሉት እጅግ ሀብታምና እጅግ የላቁ ኢምፓየሮች አንዱ ነበር። ከ100 ጫማ በላይ ቁመት ያላቸውን ግዙፍ የድንጋይ ሐውልቶች የኃይላቸው ማሳያ ምልክት አድርገው ቀርጸው አንጸዋል። ሌላው ቀርቶ የራሳቸውን ገንዘብ አውጥተው ኢኮኖሚያዊ ጥንካሬያቸውን አረጋግጠዋል። ግን የእነሱ ተጽዕኖ በገንዘብ ላይ ብቻ አልነበረም። በአራተኛው ክፍለ ዘመን ንጉሥ ኢዛና ታሪካዊ ውሳኔ ያደረገ፣ ወደ ክርስትና ተለወጠ። አክሱምንም በዓለም ላይ ከመጀመሪያዎቹ የክርስቲያን መንግሥታት አንዷ አደረጋት። አክሱም ሀብታም ብቻ አልነበረችም፣ ወታደራዊ ኃይል ክምችትም ነበረች። የየመንን አንዳንድ ክፍሎች ጨምሮ አጎራባች አገሮችን ድል አድርገው ያስተዳድሩም ነበር። በወቅቱ ኃያል የነበረውን ኃያሉን የፋርስ ኢምፓየር ይገዳደሩ ነበር። እንደ ንግሥተ ሳባ እና የቃል ኪዳኑ ታቦት ያሉ ታሪኮች ከኢትዮጵያ ጋር የተሳሰሩ በመሆናቸው ጥልቅ የባህል ተጽዕኖዋን ያሳያል። ነገር ግን በሰባተኛው ክፍለ ዘመን የእስልምና መነሳት የንግድ መንገዶችን ቀይሯል እና አክሱም ቀስ በቀስ ደበዘዘች። ሆኖም ኢትዮጵያ ጸንታለች። በዛን ጊዜ የነበሩ ሌሎች ኢምፓየሮች ሲወድቁ ኢትዮጵያ ግን ልትተርፍ ችላለች። ዛሬ ኢትዮጵያ ሙሉ በሙሉ ቅኝ ካልተገዙ ጥቂት የአፍሪካ ሀገራት አንዷ ሆና ቆይታለች። ታሪኩም በሺዎች ለሚቆጠሩ ዓመታት የዘለቀ ነው። ከአክሱም ሐውልቶች እስከ ላሊበላ ውቅር አብያተ ክርስቲያናት ድረስ የኢትዮጵያ ትሩፋት ለአፍሪካ የተረሱ ሥርወ መንግሥታት ማሳያ ነው። በዚህ አይነት ጥልቅ ታሪክ ውስጥ ከተመሰጡ ከወደዱት እና ተጨማሪ አጠር ያሉ አስታዋሽ ታሪኮችን ለማግኘት ላይክ፣ ሰብስክራይብ ማድረግ እና ደወሉን መምታት አይርሱ። እናመሰግናለን። በቀጣይ የትኞቹን ጥንታዊ ግዛቶች መሸፈን አለብን? በአስተያየት ወይም በኮሜንት መስጫ ውስጥ ያሳውቁን። እናመሰግናለን።